ሶ የዚህ ሳምንት እንደምትመለከቱት 3 ትሬድ ነበር የገባሁት። ከዛ ፊት የነበረው ይኸው እንደምታየው ፓስድ ይላል ኢንተርንሺፑ። ከዛ አሁን ፈንድድ ስቴጁ አፕዴት ላርጋችሁ የእንትኑን የፈንዲክስ አካውንቱን ኢንተርንሺፕ አካውንት። ሶ ትሬዲንግ ካፒታል በነፃ ይሰጧችኋል የ100,000 ብር። ከዛ እሱን ነው ትሬድ የምታደርጉት። ስለ እንዴት እንደሚሰራ ምናምን በመጀመሪያው ቪዲዮ አብራርቻለሁ። ሶ አሁን የኔን አካውንት አፕዴት እና አዲስ ተርም ኤንድ ኮንዲሽኑ አፕዴቱን ነው የምነግራችሁ። ኢንተርንሺፕ ላይ የነበረው መጀመሪያ የሆነ ሰሞን 250 ነበረ። ከዛ 1000 ድሮዳውን ነበር ዊክሊ። እሱ ምንም ጥቅም የለውም። ዋናው 250ን ታርጌት ማድረግ ነው። እዚህ ጋር ኖረ አልኖረ ጥቅም የለውም ድሮዳውን። ዋናው ፕሮፊት ታርጌታችሁን በሳምንት ለ4 ሳምንት ተከታታይ 1000 ታርጌት አድርጋችሁ ማለፍ ነው። ፈንድድ ስቴጁን ማለት እንትን ኢንተርንሺፕ ስቴጁን። ከዛ ፈንድድ ላይ ስትደርሱ ፕሮፊት ሼር ለማውጣት 5% ካፒታል ፕሮፊት ማግኘት አለባችሁ which is $5,000 ማለት። ከዛ ማክሲመም ድሮዳውኑ $1,000 ነው። ሶ እንትኑም ሌቨሬጁ ሟንቷን ስለሆነ ቀስ እያላችሁ ትደርሳላችሁ ማለት ነው። ሶ እዚህ ጋር በጣም መረጋጋት ያስፈልጋል። እዚህ ጋር ደግሞ ፕሮፊት ሼሩ 20% ነው እዚህ ጋር የሚለው። ሶ እንትን ኮድ እኔ የምሰጣ ስክሪኑ ላይ ያለውን ኮድ ወይ ደግሞ ዲስክሪፕሽን ላይ ወስዳችሁ ኮዱን ከተጠቀማችሁ 25% ይሆናል። ከ5% 20% 1000 ነው። ከ25% ሲሆን ደግሞ 1250 ማለት ትልቅ ዲፈረንስ ነው ያለው። ሶ ኮዱን መጠቀም አትርሱ። የኔም ኮዱን ስለምጠቀም ፕሮፊት ስለተጠቀምኩኝ ፕሮፊት ሼሬ 25% ነው። ሌላ እዚህ ተርም ኤንድ ኮንዲሽኑ ላይ አንዳንድ ሰዎች ላይ በጣም አግሬሲቭሊ ትሬድ የምታደርጉ ከሆነ ሌቨሬጁ ይቀንስባቸዋል። እኔ በጣም እንትን ማረገው ትሬድ ስታይል ረጋ ያለ ስለሆነ አልቀነሰብኝም። ግን አንዳንድ ሰዎች ላይ ከቀነሰ ምናልባት ለዛ ሊሆን ይችላል። እንትኑ ላይ አንብቤያለሁ። እዚህ ተርም ኤንድ ኮንዲሽኑ ላይ አንብቤያለሁ። ሪስክ እንደምታደርጉ መጠን ነው ሌቨሬጃችሁ የሚወሰነው። ግን 1 to 1 ነው ብዙ ጊዜ የሚሆነው። ሶ የኔ አካውንት እንዴት ነው ያለበት ሁኔታ? ፈንድድ ሆኛለሁ። የዛሬ ሳምንት ነው ፈንድድ ትሬደር የሆንኩት እዚህ እንትን ላይ። ሶ የዚህ ሳምንት አካውንቴ እንዲህ ነው ዝቅ ብሏል። እንትን የገባው ትሬድ ሎስ ነበር አብዛኛው። ኦቨርኦል ሎስ ነው 22 እንትን $0.200 ቀንሷል። ታርጌቱ 5,000 ነው እንዳትረሱ። እና ጊዜ ይፈጃል። ምንም መቸኮል አያስፈልግም። ይሄ እናንተ ያወጣችሁት ኢንቨስት ያደረጋችሁት አካውንት አይደለም። ሶ ረጋ ብላችሁ ትሬድ ማድረግ ነው። ሶ የዚህ ሳምንት እንደምትመለከቱት 3 ትሬድ ነበር የገባሁት። ይኸው እንደምታየው ፓስድ ይላል ኢንተርንሺፑ። ከዛ አሁን ፈንድድ ስቴጁ ኢን ፕሮግረስ ነው የሚለው። ሶ የገባሁትን ትሬድ ላሳያችሁ። የገባኋቸውን ትሬዶች ኢንስታግራም ላይ ስቶሪ ስለምለቅ ኢንስታግራም ፎሎ ካረጋችሁኝ ታገኙኛላችሁ ማለት ነው። ይሄኛውን ትሬድ ነበር የገባሁት ዩሮ ካድ ኤስኤል የነካው። በዚህ ትሬድኛውን አልገባሁትም። ከዛ ይሄኛውን ነው ሰኞ ቀን የመጀመሪያ ቀን ሎስ ያረኩት። ኤንድ ይሄ በዚህኛው አካውንት ይሄኛው ሪስክ ቀንሼ ገብቼ ይሄኛውን ነው ዊን ያረኩት ቀጣዩን ማለት ሶ እንትን እነዚህን ትሬዶች ስቶሪ ላይ ፖስት አደርጋለሁ። እንትን ላይ ኢንስታግራም ላይ ፎሎ ካረጋችሁኝ እዛ ላይ ታገኛላችሁ አንዳንድ ትሬድ ሴታፖችን ማለት በጣም እርግጠኛ የሆንኳቸውን ወይ ደግሞ አንዳንዴ ፖስት አደርጋለሁ። ሌላም ነገር ፖስት አደርጋለሁ። የኢንስታግራም ፐርሰናል ነው ግን ታገኛላችሁ ኢንስታግራም እንትን ትሬዲንግ ሴታፖችን ስቶሪ ላይ ኢንስታግራም ላይ ፎሎ ካረጋችሁ እና ኮዱን ከተጠቀማችሁ 25% ይሆናል። ኦኬ እና በቃ ይሄ ነው አፕዴቱ። ባይ